Hey students, እንዴት ናችሁ? ይስሐቅ ነኝ ከማርቨል እንግሊሽ ቲዩብ። ዛሬ ሞዳል ቨርቦችን እናያለን። በጉጉት ስጠብቁት የነበረው አንዱ የግራመር ቶፒክ ነው። በተደጋጋሚ ፈተናዎች ላይ ይከሰታል። የናሽናል ብቻ ሳይሆን ኢንተርናሽናል ቴስቶች ላይ እንግሊሽ ግራመር ሞዳል ቨርቦችን በብዛት ያካትታሉ። ለማትሪክ የሚሆን እንዴት ማጥናት እንዳለባችሁ ምን ምን እንደሆኑ በምሳሌ እንዲሁም በጣም የሚያሳስቱ ፓርቶችን ፈተና ላይ ታርጌት የሚሆኑትን እየመራረጥኩ ልዩ አትኩሮት አድርጌባችኋለሁ። ምሳሌዎችን፣ እንደተለመደው ጥያቄዎችን፣ ከዛ በኋላ መጨረሻ ላይ የኢንትራንስ ኤግዛሞችን አካትቼላችኋለሁ ማለት ነው። በደንብ ተከታተሉ። ያው እንደተለመደው አዳዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ እንድትመለከቱ ጋብዛችኋለሁ። ኦኬ፣ ሞዳል ቨርብ ምንድን ናቸው? ሞዳል ቨርብስ ያው ቨርቦች ናቸው። ብዙ አይነት ቨርብ አለ። እነዚህ ረዳት ክሶች ናቸው። ስፔሻል ካይንድ ኦፍ ቨርብ ናቸው። እነዚህ ናቸው አይነቶቹ ራሳቸው። ካን፣ ኩድ፣ ዊል፣ ውድ፣ ሜይ፣ ማይት፣ ሻል፣ ሹድ፣ መስት፣ ኦት ቱ፣ ዩዝ ቱ፣ ዴር ኤንድ ኒድ። እነዚህን በአንድም በተለያየ መንገድ ክፍል ውስጥ አንስታችኋል። ስታርቲንግ ፍሮም ሎወር ግሬድስ አፕ ቱ ናው። እነዚህ ሞዳል ኦግዚሊየሪስ ወይም ሞዳል ቨርብ ይባላሉ። ምንድነው ስራቸው? they're used to express ability, possibility, permission, advice, necessity, prohibition, desire, etc. ሌላ አክሽን ከማሳለፍ አክሽን ከመግለጽ ውጪ እነዚህን ሰርቴን ሙድስ ይገልጻሉ። ችሎታን፣ ምናልባትነት፣ ፈቃድ፣ ምክር፣ አስፈላጊነት እነዚህን ይገልጻሉ። ስንጠቀምባቸው ግን ይለያሉ። they are still helping verbs። ሞዳል ቨርቦች ረዳት ግሶች ናቸው። ስለዚህ ዋና ግስ አብሯቸው መምጣት አለበት ማለት ነው። ለምሳሌ አይ ካን ፉትቦል አልልም። የግድ ምን ማለት አለብኝ? አይ ካን ፕሌይ ፉትቦል። የግድ አክሽን ቨርብ እያስገባው ሰራለሁ፣ ግዴታ ነው። ሞዳል ቨርብ አንዳንዶቹ ረዳት ግስ ቢሆኑም በተለይ ዩዝድ ቱ እና ኦውድ ቱ ሞዳል ቨርቦች ናቸው። ከሌሎቹ ለየት ያደርጋቸዋል። ቱ ይወስዳሉ፣ ዩዝ ቱ፣ ኦውድ ቱ። ሌሎቹ ግን ካን፣ ለምሳሌ አይ ካን ቱ ፕሌይ አልልም። ሂ መስት ቱ ካም አልልም። ቱ አይወስዱ። ቱ የሚወስዱት ዩዝድ ቱ እና ኦውድ ቱ። ለምሳሌ ዩ መስት ዱ፣ ዊ መስት ዱ ዩር ሆምወርክ። ዩዝ ቱ ግን ከሆነ የግድ ቱ አለው። ኦውድ ቱም እንደዛው። ዊ ሴድ ዛት ሞዳልስ አር ሄልፒንግ ቨርብስ። ነገር ግን እንደ ዩዝ ቱ አይነት ያለው ሞዳል ቨርብ ሌላ ረዳት ግስ ይፈልጋል። ኔጌቲቭ ለማድረግ ለምሳሌ ዩዝድቱን ዩዝድንት ቱ አልልም። ካንን ኔጌቲቭ ለማድረግ ካንት፣ ሜይ ሜይ ኖት፣ መስት መስት ኖት። ዩዝድቱ ግን ዩዝድንት አልልም። ይሄ የድሮ አጠቃቀም ነው። ዲድ ይጠቀማሉ። ልክ እንደምሳሌው ለምሳሌ ኔጌቲቭ ለማድረግ ካን ሺ ካንት ዱ ኤክሰርሳይዝ። ጥያቄ ለማድረግ ካን ሺ ዱ ኤክሰርሳይዝ ስላሉ። ዩዝድቱ ላይ ግን ስመጣ ዩዝድንት ሺ ምናምን አልልም። ዩዝድንት ሂ አልልም፣ ወይም ሂ ዲድንት። የግድ ረዳት ግስ ዲድ አስገባለሁ። ሰላም ዲድንት ዩዝ ቱ ስሊፕ ሌት እንጂ ዩዝድንት አልልም። ለየት ይላል ማለት ነው። ስተዲ ዘ ፎሎዊንግ ሾርት ፎርምስ። አንዳንዴ ሾርት ፎርማቸውን መጠናት አለበት። ለምሳሌ ካኖት ለማለት ካንት፣ ደብሌን አናረግም። ሲ ከናት ለማለት ካንት። ዊል ኖት ወንት። አንዳንድ ተማሪዎች ወንት የሚለውን ደብሊው ኤኤንቲ ወንት መፈለግ ከሚሉ ጋር ያምታቱታል። ይህ ግን ሾርት ፎርም ነው፣ አፖስትሮፍ አለው። ወንት ማለት ዊል ኖት ነው። ሻል ኖት ሻንት። ሻል ኖት ለማድረግ በአጭሩ ሻንት እንጠቀማለን። አዘር ኤክስፕሬሽንስ ፎር ሞዳል ቨርብስ። አንዳንድ ተማሪዎች ሌሎች ቃላቶችን ሞዳል ቨርብ አድርገው ፐርሲቭ ያደርጋሉ፣ ግን ትክክል አይደለም። ለምሳሌ ቢ ኤብል ቱ። ቢ ኤብል ቱ የሚለው ቃል ካንና ኩድን ይተካል። ስለ ኤቢሊቲ፣ ስለ መቻል፣ ስለ ማሳካት ስናወራ ለምሳሌ አም ኤብል ቱ ሄልፕ ዩ፣ ልረዳህ እችላለሁ፣ አቅሙ አለኝ ስል አይ ካን ሄልፕ ዩ እንደማለት ነው። ሶ ኤብል ቱ እንደ ሞዳል ቨርብ እንጠቀማለን። እሱ ግን ሞዳል ቨርብ አይደለም። ሌላ ኮመን የሆነው ሃቭ ቱ። ሃቭ ቱ የመስት አማራጭ ኤክስፕሬሽን ነው። ሃቭ ቱ ሞዳል ቨርብ አይደለም። አጠቃቀሙ ግን እንደ ሞዳል ቨርብ ስለሆነ አብረን እናጠነዋለን። ጀነራሊ ግን ማወቅ አለብን ሃቭ ቱ ሞዳል ቨርብ እንዳልሆነ። አንዳንዴ ሃቭ ጎት ቱ ማለት እንችላለን።
እስኪ አሁን ሞዳል ቨርቦች ጥቅማቸውን እናያለን። የትኞቹ ሞዳል ቨርቦች ምን ስራ ይሰራሉ? በነገራችን ላይ አንድ ሞዳል ቨርብ ብዙ ጥቅም ሊኖረው ይችላል። አንዷ ሞዳል ቨርብ አንድ ብቻ ጥቅም የላትም፣ የተለያየ ትርጉም ይኖረዋል። እስኪ እናያለን። የመጀመሪያው ኤክስፕሬሲንግ ኤቢሊቲ፣ ችሎታ መናገር። እችላለሁ፣ አሳካለሁ ለማለት ምን ጠቀማለን? ግልጽ ነው፣ ካን ወይም ኩድ። በአማራጭነት ደግሞ ኤብል ቱ፣ አይ ካን ካልኩ እችላለሁ ነው። አይ ካን ስፒክ ፍሬንች፣ አም ኤብል ቱ ስፒክ ፍሬንች። በነገራችን ላይ ኤብል ቱን የምንጠቀም ከሆነ የግድ ቨርብ ቱ ቢ አይ አም ኤብል ቱ፣ ሂ ኢዝ ኤብል ቱ። ፓስት ከሆነ ደግሞ ወዝና ዌር እያስገባው ነው የምሰራው እንጂ ዝም ብዬ አይ ኤብል ቱ ብል ስህተት ነው። ቨርብ ቱ ቢ መግባት አለበት። ቨርብ ቱ ቢ ፕላስ ኤብል ቱ። ፓስት ቢሆን when I was a boy I could ride a bicycle፣ ልጅ እያለው ባይስክል መንዳት እችል ነበር። ስላለፈ ነገር ችሎታ የምናወራ ከሆነ ኩድ እንጠቀማለን። I was able to ride bicycle፣ ኩድን ለመተካት ወዝ አረግና ኤብል ቱ ጠቀማለሁ። ስለዚህ ኤብል ቱ የካንና የኩድ ትርጉም አለው ማለት ነው። አንድ አይነት ስለሆኑ ካንና ኩድን ከኤብል ቱ ጋር አንድ ላይ መጠቀም አይቻልም፣ ደብል ይሆናል። ለምሳሌ አይ ካን ብዬ ቢ ኤብል ቱ ማድረግ ከሆነ ሪፒትድ ዩዝ ነው። ሶ ዳትስ ኢንኮሬክት፣ ስህተት ነው ማለት ነው። የግድ ወይ አይ ካን ማለት አለብኝ ወይም አይ አም ኤብል ቱ ማለት አለብኝ። ሁለቱን ግን ኤብል ቱንም ከካንና ከእርጓ ከደባለኩ ስህተት ነው። ስናነበው ግን ትክክል ይመስላል። አይ ካን ቢ ኤብል ቱ ስፒክ ሲሆን አይ ካን ቢ ኤብል ቱ ካም ስንል ትክክል ይመስላል ሲነበብ፣ ግን ግራማቲካሊ ስህተት ነው። ከሌሎቹ ሞዳል ቨርብ ጋር መጠቀም ይቻላል። አይ ዊል ቢ ኤብል ቱ፣ አይ ዩዝ ቱ ቢ ኤብል ቱ፣ ዊ ማይት ቢ ኤብል ቱ እያለን እንሰራለን። ኤብል ቱ ከካንና ከኩድ ውጭ ከሌሎች ሞዳል ቨርብ ጋር መጠቀም ይቻላል። ከካንና ከኩድ ጋር ግን አይቻልም። ቢ ኤብል ቱ ዩዥዋሊ ኤክስፕረስ ሞር ኦፍ አቺቭመንት። ቅድም ካንና ኩድ ቢ ኤብል ቱ ይተካሉ ብለናል። ነገር ግን መጠነኛ ልዩነት አላቸው። ለምሳሌ አም ኤብል ቱ ፊኒሽ ዲስ ታስክ ኢን 10 ሚኒትስ ምን ማለት ነው? ይህንን ስራ በ10 ደቂቃ መጨረስ እችላለሁ፣ ብቃቱ አለኝ፣ ማሳካት መቻል አይነት ሲሆን ኤብልቶችን እንመርጣለን የበለጠ። ካንና ኩድ ችሎታ ስኪል ነገር ሲሆን ካንና ኩድ ብንጠቀም ይመረጣል። ማሳካት መቻል ሲሆን ግን ኤብልቱ ብንጠቀም የተሻለ ነው። አብዛኛውን ጊዜ ግን ካን በገባበት ኤብልቱ መቀየር ይቻላል። ግን ፈተና ላይ ብንጠየቅ ካንም ኖሮ ትክክለኛው ኤብልቱ ፎርም ቢኖር ማሳካት ከሆነ የኤብልቱን እንመርጣለን ማለት ነው። የሚቀጥለው ኤክስፕሬሲንግ ፐርሚሽን፣ ስለ ፈቃድ ስናወራ ለማስፈቀድም ለመስጠትም ካንና ሜ። ይሄ ያው ሎወር ግሬድ ታውቁታላችሁ። ካን አይ ጎ አውት ሰር? የስ ዩ ካን። ጥያቄው በካን ከሆነ መልሱ በካን ነው። ማይቻልስ ከሆነ ኖ ዩ ካንት። ሁለተኛ ሜ ሃቭ ዘ ዴይ ኦፍ፣ ዛሬ ስራ ልረፍ ቀኑን? የስ ዩ ሜ። በሜ ከተጠየቀ ሜ ነው። ኔጌቲቭ ለማድረግ ኖ ዩ ሜ ኖት እንላለን። ሁሌ ደግሞ ፈቃድ በመጠየቅ ብቻ እንዲሁ መስጠትም ይቻላል። ፈቃድ ዩ ሜ ዩዝ ማይ ቡክ፣ መጽሐፌ ልትጠቀም ትችላለህ። ዩ ካን ዩዝ ኢት ሶ ዊ ካን ጊቭ ፐርሚሽን ዲስ ዌይ። ይሄ ቀላል ነው። ሌላ ኤክስፕሬሲንግ ፖሲቢሊቲስ፣ ምናልባትነት፣ እርግጠኛ ሳንሆን ስንቀር አንድ ነገር ሊሆን ይችላል፣ ሊሆን ይችል ነበር። በፕሬዘንት በፓስትም ምን እንጠቀማለን? ግልጽ ነው። ሜይ ማየት እና ኩድ። ሜይ ማየት ካልኩ ያ ነገር ሊሆን ይችላል ግን እርግጠኛ አይደለሁም፣ ፖሲቢሊቲ ያለ ማለት ነው። ስለ ፕሬዘንት እና ስለ ፊውቸር ሜይ ማየት እና ኩድ እንጠቀማለን። ምሳሌ አውር ቲቸር ሜይ ጊቭ አስ ቴስት ቱዴይ፣ ዛሬ ሊሰጠን ይችላል ግን ዊ አር ኖት ሹር። ኢት ማይት ሬን ቱናይት፣ ሊዘም ይችላል እርግጠኛ ግን አይደለሁም፣ አም ኖት ሹር። አይ ወንደር ዌር ሄኖክ ኢዝ፣ ሄኖክ የት ሄደ? ጥያቄ። ቢ ሴይስ ሂ ሜይ ቢ ኢን ዘ ላይብራሪ ኦር ሂ ኩድ ቢ ኢን ዘ ላይብራሪ፣ ሂ ማይት ቢ ኢን ዘ ላይብራሪ። ሜይ ኩድ እና ማይት በተመሳይ መንገድ ነው የምንጠቀመው። ሶስት አረፍተ ነገር ከምሰራ ብዬ ነው እዚህ ጋር እንጂ እኛ ሂ ሜይ ኩድ ማይት አንድ ላይ አንጠቀምም። በአማራጭነት ሂ ሜይ ቢ ኢን ዘ ላይብራሪ፣ ሂ ኩድ ቢ ኢን ዘ ላይብራሪ ኦር ሂ ማይት ቢ ኢን ዘ ላይብራሪ። በነገራችን ላይ ማይት ስንል ፕሮባቢሊቲው በጣም ያነሰ መሆኑን ያሳያል። ሂ ሜይ ቢ ከምል ሂ ማይት ቢ ካልኩ የበለጠ ጥርጣሬ ያለኝ ማለት ነው ማይት ቢ ሲሆን። ፓስት ሲሆንስ ፓስት ፖሲቢሊቲ ሜይ እና ማይት ላይ ሀቭና ቨርብ ስሪ ይጨምራሉ። ሊሆን ይችል ነበር ለማለት ከፈለኩ ሀቭና ቨርብ ስሪ ሉክ አይ ሃቭንት ሲን ሳራ ፎር ሎንግ ታይም፣ ሳራን እስካሁን አላየሁም ቆየሁ ካየኋት ሲል ቢ ምን አለ? ሺ ማይት ሃቭ ጎን አውት ኦፍ አዲስ፣ ምናልባት
ከአዲስ አበባ ወጥታ ሳይሆን አይቀርም፣ ፓስት ነው። ማይት ሃቭ ጎን ሄዳ ሊሆን ይችል ነበረ፣ ካየኋት ቆይቻለሁ። ሁለተኛ ሂዝ ሌት ቱዴይ አርፍዷል። ሂ ሜይ ሃቭ ሚስድ ፈርስት ባስ ምናልባት የመጀመሪያው ባስ አምልጦት ሊሆን ይችላል። ያለፈ ነገር ከሆነ ፕሮባቢሊቲ እንዲህ ሊሆን ይችል ነበር ለማለት ሜይና ማየት ላይ ሃቭና ቨርብ ስሪ እየጨመርኩ ነው የምሰራው። በነገራችን ላይ ሞዳል ቨርቦችን ፓስት ለማድረግ አንደኛው መንገድ ሃቭና ቨርብ ስሪ መጠቀም ነው። ሌሎቹም ላይ አሳያቸዋለሁ። ሌላ ካንት ቢ እና ካንት ሃቭ ቢን። ካንት ቢ ኢምፖሲቢሊቲ ይገልጻል። አንድ ነገር ሊሆን አይችልም ለማለት ምሳሌ ዚስ ካንት ቢ ትሩ፣ ይሄ እውነት ሊሆን አይችልም። ሊሆን አይችልም ለማለት ካንት ቢ፣ ሊሆን አይችልም ነበር ከሆነ ደግሞ ካንት ላይ ሃቭና ቨርብ ስሪ ይጨምራለሁ። እስኪ ምሳሌ እንየው። ሳራ ካንት ሃቭ ቢን አት ስኩል የስተርዴይ፣ ሳራማ ትላንትና ትምህርት ቤት ልትኖር አትችልም። አዛይ ሶኸር ኢን ማርኬት፣ ገበያ ውስጥ አይቻታለሁ። ትላንትና ትምህርት ቤት ነኝ ልትል ነበርኩ ልትል አትችልም፣ አይቻታለሁ ሌላ ቦታ። ካንት ሃቭ ቢን ከሆነ ሊሆን አይችልም ነበር። ካንት ቢ ከሆነ አሁን ሊሆን አይችልም፣ በፕሬዘንትና በፓስት። ያ ኢምፖሲቢሊቲ ለማሳየት። የሚቀጥለው ኤክስፕሬሽን ኔሴሲቲ ነው፣ ግዴታ። አንድ ነገር ግዴታ ነው ለማድረግ ለመግለጽ ምንጠቀም ያው የምታውቁት ሞዳል ቨርቦች አሉ፣ መስትና ሃፍቱ። መጠነኛ ልዩነት አላቸው። እስኪ እንያቸው። መስት ኤንድ ሃፍቱ ብዙ ጊዜ ኢንተርቼንጅብሊ እንጠቀማቸዋለን በማቀየር ዩመስት ካን የሃፍቱ ካን እላለሁ። ስፖክን እንግሊሽ ላይ በተለይ ልዩነት በጣም የለውም። ነገር ግን ግራመር ላይ ስላይት ዲፍረንስ አላቸው። ሁለቱም ምርጫ ላይ ቢመጡ መስትም ሃፍቱም ቢመጡ እንዴት ትመልሳላችሁ? የመጀመሪያው መስት ኦብሊጌሽን ኢምፖዝድ ባይ ዘ ስፒከር። የመስት ኦብሊጌሽን የተናጋሪውን ስሜት የሚጨምር ነው። ተናጋሪው በራሱ የሚጭነው ነው። ኦፒኒየን ቤዝድ ነው። ሉክ አይ መስት ጎ ቱ ቤት ኤርሊ ቱዴይ፣ ዛሬ በጊዜ መተኛት አለብኝ። በቃ ራሱ ላይ የጫነው ግዴታ ነው። ዩ መስት ግሪት ሚ፣ አይ መስት ሴይ ሃይ ቱ ማይ ዳድ ምናምን። ይሄ ሰውየው በራሱ ተነሳስቶ ግዴታ ሲጨምር ነው ራሱ ላይ። ሃፍቱ ብዙ ጊዜ ኦብሊጌሽንስ አራይዚንግ ፍሮም ሬጉሌሽንስ፣ ህግ ደንብ ምናምን ሲኖር ሃፍቱን እንመርጣለን። ሁለቱ ካሉ ነው ታዲያ ምረጡ ከተባለ ነው እንጂ አብዛኛውን ጊዜ መስትና ሃፍቱ በማቀየር እንጠቀማለን። ለምሳሌ ዩ ሃቭ ቱ ዌር ዩር ዩኒፎርም ዌን ዩር አት ስኩል፣ ትምህርት ቤት ስትሄድ ዩኒፎርም መልበስ ግዴታ ነው። እኔ ስላልኩ አይደለም፣ ኢትስ ዋን ኦፍ ዘ ሬጉሌሽንስ፣ ህግ ነዋ። እንዲህ ሲሆን ህግ ነክ ግዴታ ከሆነ ሃፍቱን እንመርጣለን። ዝም ብሎ ግን አስተያየት ላይ የተመሰረተ ከሆነ መስትን እንመርጣለን። ይሄ ግን ስትሪክት ግራመር ሁለቱ ምርጫ ላይ መጥተው ምረጡ ከተባለ ነው እንጂ አብዛኛውን ጊዜ መስትና ሃፍቱ እያቀያየርን እንጠቀማለን። አፍጋት ዱ ቤት ላለው አይ መስት ጎ ቱ ቤድ ኦር አፍጋት ቱ ጎ ቱ ቤድ ልል ይችላሉ። ስፔሻሊ ስፖከን እንግሊሽ ችግር የለውም። ሌላ ኦብሊጌሽን በፓስት ሲሆን እንዲህ ማድረግ ነበረብን፣ ተገደን ነበር፣ አስገዳጅ ነበር ለማለት had to እንጠቀማለን። ለምሳሌ yesterday my sister hit a car፣ ትላንት መኪና ገጫት እህቴን። so we had to take her to hospital፣ ወደ ሆስፒታል መውሰድ ነበረብን፣ ትላንት እህታችን ተጎድታ ስለነበረ። ይህ ምን ማለት ነው? we took her to hospital because it was a necessity፣ አስገዳጅ ስለነበር ሆስፒታል ወሰድናት ነው። had to ከተባለ ግዴታው ተሟልተዋል። አንዳንዴ ደግሞ መውሰድ ነበረብን ግን ግዴታው ካልተሟላ must have የሚሉን እንጠቀማለን። we must have taken her to hospital ምን ማለት ነው? ሆስፒታል ልንወስዳት ይገባ ነበር ግን አልወሰድናትም። በመስት have ከገለጻችሁት ያ ነገር አልተከናወነም። ሃርቱ ከሆነ ግን ያ ነገር ተከናውኗል። ግዴታ ነበር ተከናውኗል። ሃርቱ ቴክ ግዴታ ነበር አልተከናወነም። must have taken መጠነኛ ልዩነት አለው ማለት ነው። እስኪ የበለጠ ማስታወሻ መስት በኔጌቲቭ መስትንት ነው። የመስት ኔጌቲቭ መስትንት ነው እና እሱ ምን ይገልጻል? ፕሮሂቢሽን ክልከላ። አንድ ነገር ማለት አይቻልም፣ ክልክል ነው፣ ኢትስ ሪስትሪክትድ ለማለት መስትንት። ምሳሌ you mustn't smoke here፣ እዚህ ማጨስ አይቻልም። that means you can't smoke here፣ it's forbidden፣ ክልክል ነው ለማለት። የሃቭ ቱ ኔጌቲቭ ፎርሞች ደግሞ don't have to፣ don't need to ወይም ኒድንት ላይ ምን የለም? ቱ የለም። ዶንት ሃቭ ቱ እና ዶንት ኒድ ቱ ላይ ቱ አለ። ኒድንት ላይ ግን ቱ የለም። አስታውሱ። በነገራችን ላይ ሲንጉላር ከሆነ ዳዝንት ሃቭ ቱ፣ ዳዝንት ኒድ ቱ ማለት ይቻላል። ይሄ ላክ ኦፍ ኔሴሲቲ፣ አንድ ነገር ማድረግ ግዴታ አይደለም፣ ባይደረግም ችግር የለም ለማለት። ለምሳሌ you don't have to tell me the answer፣ መልሱን ልትነግረኝ ግዴታ የለብህም። I can do it myself፣ ራሴ ሰራዋለሁ። ብትነግረኝም ችግር የለውም፣ ግን ባትነግረኝም ችግር የለውም ማለት ነው።
ሁለተኛ you needn't come with me ከኔ ጋር መምጣት አትገደድም። I know the right way to the hotel እኔ ራሴ አውቀዋለሁ መንገዱን። ሶ አንድ ነገር ግዴታ ለመሆኑን ለማሳየት needn't ወይም don't have to ወይም ደግሞ don't need to የሚለውን እንጠቀማለን። ኦኬ must be እና must have been ይሄ ደግሞ ስለ ኮንክሉዥን ስናወራ must be it must be nice she must be hungry he must be joking እንላለን አይደለ? የሆነ ነገር እንረዳና ከዛ ካለው ሲቹዌሽን ማጠቃለል ስንፈልግ in order to draw logical conclusions from given situations with must be እና must have plus verb 3 በፓስት እስኪ በምሳሌ እኔ A my sister scored 98 in English እህቴ እኮ 98 አመጣች በእንግሊሽ ዋው she must be a clever student ጎበዝ ተማሪ ነች ማለት ነው። ምን ማስረጃ አለኝ? 98 አመጣለች። ሶ የሆነ ነገር አይተን ስናጠቃልል must be እንላለን። ሰውየው ዛሬ ፊቱን ዘብዝቦታል። he must be sick he must be tired አሞት መሆን አለበት፣ ደክሞት መሆን አለበት። እንዲህ አይነት ኮንክሉዥን ለፕሬዘንት ሲሆን ፓስት ከሆነስ ለምሳሌ ራሱን ብናይ 98 አመጣለች አለ she must have studied hard ጠንክራ አጥንታ ነበር ማለት ነው። ያለፈውን ነገር ኮንክሉድ ማድረግ ከሆነ must have እና verb 3 ጠቀማለሁ ማለት ነው። እስኪ ጥያቄ ልስጣችሁ። my teacher shouted at me አረ መምህሩ ጮኸብኝ he blank angry at my stupid question ምናልባት በጥያቄ ተናዶ ሊሆን ይችላል ማለት he may be he must be he can be he may be ከሆነ ጥርጣሬ ነው። he must be ግን እርግጠኛ ነኝ ምክንያቱም ማስረጃ አለኝ። ለምን he shouted at me ጮኸብኛል ይሄ ማስረጃ ነው። ስለዚህ አጠቃላለሁ ይሄን ማስረጃ ይዤ በቃ ተናዶ ነው ማለት ነው ለማለት ከፈለኩ he must be እላለሁ። he can be ያው ስቲል ፖሲቢሊቲ ነው የሚያሳየው እሱ። ኤክስፕሬሲንግ አድቫይስ ኦር ሰጀስሽን ምክር ነክ ነገር ለመናገር ምን እንጠቀማለን? ሹድ ኦቱ እና ሃድ ቤተር በተለያየ ዲግሪ ብዙ ጊዜ ምክር ስንለገስ ሹድ ስተዲ ሃርድ ሹድ ጎ ሆም ሹድንት ቢ ሌት እንላለን። ግን ኦቱም አለ ሃድ ቤተር አለ መጠነኛ ልዩነት አላቸው። እስኪ አንድ ባንድ you ought to help your parents ወላጆችን መርዳት አለብህ። ይሄ ሞራል ኦብሊጌሽን በተለይ ኦቱ ሞራል ኦብሊጌሽን የህሊና ግዴታ ማለት ህግን ባያስገድደን እንደገና ሰውን ባያስገድደም we feel doing it is right ማድረጋችን ተገቢ ነው ብለን ስናምን ለምሳሌ ሰው መርዳት፣ ደካማ ሰው ማገዝ፣ ትልቆች ማክበር እንዲህ አይነት ነገር አለ አይደለ? የመረዳዳት ስሜት አይነት በኦቱ የበለጠ ይገለጻሉ። ነገር ግን ለኖርማልም የኦቱ ስተዲ ብል ችግር የለም እንደ ሹድ እንጠቀመዋለን። የበለጠ በተለይ ስትሪክት ግራመር ፈተና ላይ ብትጠይቁ ሞራል ኦብሊጌሽን የህሊና ግዴታ፣ መረዳዳት፣ መከባበር፣ መተሳሰብ አይነት ሲሆን ኦቱ እንጠቀማለን። ለጀነራል ምክር ሹድ እንጠቀማለን። you should do your class work you shouldn't be late በኔጌቲቭም በፖዚቲቭም። በነገራችን ላይ ኦቱ ኔጌቲቭ እንዲሆን you ought not to ኖትን መጀመሪያ you ought not to disrespect people ልል ይችላል። ኦኬ ሌላኛው ሃድ ቤተር ነው። ሃድ ቤተር ጠንከር ያለ ምክር ነው የሚያስተላልፈው። you had better stop smoking otherwise you'll die ማጨስ ማቆም አለብህ ካልሆነ ትሞታለህ። የሃድ ቤተር ምክር ጠንከር ያለ ነው። ብዙ ጊዜ ከነ ኮንሲኩዌንሱ ይጻፋል ከነ ውጤቱ ካልሆነ የሚመጣው ነገር otherwise you'll die። አሁን ሶስቱ ምርጫ ላይ ቢመጣላችሁና ኮንሲኩዌንሱ ከተጻፈ ውጤቱ ከተጻፈ ሃድ ቤተርን እመርጣለሁ ከሌሎቹ ይልቅ። ስትሮንግ አድቫይስ ወይም ዋርኒንግ ላይክ አድቫይስ ነው የሚገልጸው ማለት ነው። ኦቱ እና ሹድን ፓስት ማድረግ ካለብኝ ሃቭና ቨርብ 3 ጠቀማለሁ። ለምሳሌ you should call me ምን ማለት ነው? you should call me ልትደውልልኝ ይገባል። ልትደውልልኝ ይገባ ነበር ለማለት ከፈለኩ you should have called me ልትደውልልኝ ይገባ ነበር። you didn't call me አልደወልክልኝም and that's a mistake ስተት ነው ማለት ነው። so you should call me እና you should have called me ይለያያል። ሃቭና ቨርብ 3 ከጨመርኩበት ፓስት ይሆናል ማድረግ ነበረብህ ማለት ነው። he ought to have respected the old man he ought to have respect አሁንም ሃቭና ቨርብ 3 ካለ ሁሌ ፓስት ነው። ማክበር ነበረበት ትልቅ ሰውየውን ግን ስተት ነው አላከበረ ማለት ነው። he was expected to respect the old man but he didn't you see so ፓስት ለማድረግ should እና ought ላይ ምን እንጨምራለን? ሃቭና ቨርብ 3 እንጠቀማለን ማለት ነው። እስኪ ምሳሌ ስሪ you blank disrespected the teacher disrespected የሚለውን አያችሁ ፓስት ነው። ፓስት ከሆነ should እና ought ላይ መጀመሪያ ምን እንጨምራለሁ? ሃቭ ጨምሬ ነው ቨርብ 3 ማድረገው
ቨርብ ስሪ ኦልሬዲ ሪስፔክት ተሰጥቷል። አሁን እዚህ ጋር ዩ ኦት ቱ ዩ ሃቭ ቱ አልልም። የግድ ሃቭ ያለበትን እመርጣለሁ። ቢኮዝ ኢትስ ፓስት ሶ ኦት ኖት ቱ ኦት ኖት ቱ ሃቭ ኦፍ ኮርስ ኦት ኖት ቱ ሃቭ መሆን አለበት። ዩ ኦት ኖት ቱ ሃቭ ዲስሪስፔክትድ ዘ ቲቸር ቲቸሩን ክብር መንሳት አልነበረብህም ማለት ነው። ሶ ሹድ ኦት ቱ እንዲሁም ሌሎች ሞዳል ቨርቦችን ስትሰሩ ፓስት ለማድረግ ሃቭ እየጨመርን ቨርብ ስሪ ነው የምናክለው ማለት ነው። የሚቀጥለው ኤክስፕሬሲንግ ፕሬፈረንስ ይሻለኛል ከዚህኛው ይሄኛው ይሻለኛል ለማለት ለመምረጥ ስንፈልግ ውድ ራዘር እንጠቀማለን። ውድ ራዘር ሞዳል ቨርብ አይደለም፣ ግን እንደ ሞዳል ቨርብ ብዙ ጊዜ ተመሳይ ባህሪ ስላለው እናጠነዋለን እዚህ ማለት ነው። ለምሳሌ አድ ራዘር ሃቭ ኮፊ ዘን ቲ ምን ማለት ነው? ኮፊ ይሻለኛል ከቲ። ውድ ራዘር የሚወስደው ፕሪፖዚሽን ምንድን ነው? ዛን። ውድ ራዘር ዛን። ከሁለቱ ነገሮች የመጀመሪያው እመርጣለሁ ማለት ነው። ይሄን በፕሪፈር ቱ መግለጽ ይቻላል። ፈተና ላይ በጣም በተደጋጋሚ ይመጣል። ይሄ ፕሪፈር ኮመን ሚስቴክ ነው። ቱ ነው የሚወስደው፣ ዛን አይወስድም። አይ ፕሪፈር ኮፊ ቱ ቲ እንጂ አይ ፕሪፈር ኮፊ ዛንቲ አይባልም። አስተውሉ። ኮፊ እዚህ ጋር ፕሪፈር ዛን አይባልም። ፕሪፈር ቱ ነው የሚወስደው። በኋላ ጥያቄ ላይ ጠይቃቸዋለሁ። ውድ ራዘር ግን ከምን ጋር የሚሄደው? ከዛን ጋር። ከሁለት ምርጫዎች ይሄኛው ይሻላል ስንል እዛ እንመርጣለን ማለት ነው። ውድ ራዘር ኖት ጎ በኔጌቲቭ ለማድረግ ከፈለጉ አይ ውድ ራዘር ኖት ጎ ባልሄድ ይሻላል። ዛት ሚንስ አይ ፕሪፈር ቱ ስቴይ። ሰው ውድ ራዘር ኔጌቲቭ ለማድረግ ኖት መጨመር ነው። ፓስት ለማድረግ ውድ ራዘር ሃቭ እና ቨርብ ስሪ መጨመር። ሃቭ እና ቨርብ ስሪ ከጨመር ይሄ ይሻለኛል ሳይሆን ይሄ ይሻለኝ ነበር ለማለት። ለምሳሌ I'd rather have gone to the cinema than to the stadium ምን ማለት ነው? ወደ ሲኒማ ቢሄድ ይሻል ነበር ከስቴዲየም ይልቅ ነው። ሶ haven't gone would rather have gone ካልኩ ፓስት ያ ይሻል ነበር ማለት ነው። It was better if I went to the cinema instead of the stadium አይደለ? ወደ ሲኒማ ቢሄድ ይሻል ነበር instead of the stadium ከስቴዲየም ውጪ ለማለት። ሶ የውድ ራዘር ፓስት ምንድነው? ውድ ራዘር have እና ቨርብ ስሪ። ሌላኛው ውድ ላይክ ነው። ይሄ ዝም ብሎ ፍላጎት ማድረግ እፈልጋለሁ ለማለት ከፈለግ ውድ ላይክ ቀላል ነው። አድ ላይክ ቱ ስዊም መዋኘት እፈልጋለሁ። አይ ዋና ስዊም ማለት ነው። ይህ ብዙም ግራ አያጋባም። ውድ ላይክ እና ውድ ራዘር ቶታሊ የተለያዩ ናቸው። ኦኬ እስኪ እንጤቅ መልሱ። አይ ፕሪፈር ሪዲንግ ብላንክ ዋቺንግ ቲቪ ቅድመ እግሬያቸዋለሁ። ፕሪፈር የምትለውን ቃል ስታዩ ፕሪፈር ዛን ወይስ ቱ? ኮመን ሚስቴኩ ዛን መጠቀም ነው። ዛን ግን ከማን ጋር ነው ሄደው? ውድ ራዘር። ፕሪፈርስ ከማን ጋር ነው ሄደው? ከቱ ጋር። ኮመን ሚስቴክ ትሪኪ ነች፣ ትሸውዳለች። ኮሬክት አንሰር ኢዝ ሲ። እስኪ እንስሩት። ሺ ብላንክ ዛን ስሌፕት ይላል። ዛን ስሌፕት ዛን ካለ ውድ ራዘርን አስባለሁ። ምርጫ ላይ ሁለቱም ውድ ራዘር አላቸው። ውድ ራዘር ስተዲ ከሆነ ሺ ውድ ራዘር ስተዲ አሁን ማጥናት ይሻላታል ትፈልጋለች ነው። ውድ ራዘር ሃቭ ስተዲድ ብታጠና ይሻል ነበር። ፓስት ነው ፕሬዘንት። ጥያቄው ላይ ስሌፕት የሚል አለ። ሉክ ስሌፕት ሲዛት ስሌፕት የስሊፕ ቨርብስ ሪፎርም ነው። ስለዚህ አብረው መምጣት ያለበት ፓስት ነው፣ ፓራላል እንዲሆን ማለት ነው። ስሊፕ ቢሆን ኖሮ ፕሬዘንት ይሆናል። ከፕሬዘንት ጋር ማች አድርገዋል። but this is verb 3 verb 3 ስለሆነ she would rather have studied than slept. the correct answer should be B past ነው ማለት ነው። የሚቀጥለው expressing past habitual action ስላለፈ ነገር እንዲህ አደርግ ነበር፣ እንዲህ ነበረ፣ አሁን ግን የለም ለማለት ኮመን የሆነውን used to እንጠቀማለን። ብዙ ጊዜ ብዙ ተማሪ ማስተውለው ውድ የሚባለውንም እንጠቀማለን። ውድ በኮንዲሽናል ታይፕ ቱ ብዙ ጊዜ አንሪል ኮንዲሽናል ሪዛልትን ስንገልጽ እንጠቀማለን። ነገር ግን ውድን ልክ እንደ ዩዝድ ቱ እንጠቀመዋለን። ለምሳሌ አንደኛ ማይ ፋዘር ዩዝድ ቱ ራይት ፖኤምስ፣ አባቴ ድሮ ግጥም ይጽፍ ነበር፣ አሁን ግን አይጽፍም ማለት ነው። ዩዝድ ቱ ፕላስ ቨርብ ኦን ካለ አሁን የለም ያ ነገር ማለት ነው። ልክ እንደዚህ ውድን ብንጠቀም when we were kids we would swim in the rivers on weekends። ልጆች በነበረን ወቅት we would swim in the rivers on weekends። ዊኬንድ ላይ ወንዞች ውስጥ እንዋኝ ነበር ማለት ነው። ውድ ስዊም ልክ used to swim እንደማለት ነው። ስለዚህ በተለይ አድቫንስድ ሌቭል ላይ ማትሪክ ላይ እንዲህ አይነት ጥያቄዎች ይመጣሉ። ብዙ ጊዜ ሚስቴክ ይፈጠራል። ይህን አይታችሁ ያው አቮይድ ታደርጋላችሁ ማለት ነው። we don't do it anymore አሁን ግን አናደርገው ማለት ነው። used to እና would past habitual action። በተለይ ውድ የምንመርጠው እንትን ሪፒትድ አክሽን ያሳያል። on weekends on Sundays every day usually often የሚል ይመጣል። ፓስት ሃቢት ሆኖ እነዚህ ታይም አድቨርቦች ይሞጣሉ። እነዚህ ፍሪኩዌንሲዎቹ
ኦፍን፣ ዩዥዋሊ፣ ኦን ሰንዴይስ፣ ኦን መንዴይስ እንደዚህ አይነት ነገር ሲመጣ ውድ እንደሚመጣ መጠበቅ አለብን ማለት ነው። ልክ እንደ ዩዝድ ቱ። እስኪ እንስሩት። I blank often go to the park when I was young. It says, look, when I was young. ፓስት ነው። ፓስት ከሆነ አምሮስ ምን ይመጣል? ዩዝድ ቱ። ሌላ አማራጭ አለ? ውድ። እስኪ እንየው እስኪ ምርጫ ዩዝድ ቱ እና ውድ አለ። which one is better? I used to often go or I would often go? ኦፍን የምትሏን ካየው ውድን የበለጠ እጠቀማለሁ። ዩዝድ ቱን ከፍሪኩዌንሲ አድቨርብ ጋር ብዙ ጊዜ አንጠቀመው። ሶ አይ ውድ ኦፍን ጎ ትርጉሙ ግን ምን ማለት ነው? አይ ዩዝድ ቱ ጎ እንደማለት ነው። ሶ ይሄ ክሩሻል ለየት ያለች ነች። በደንብ ያዟት። ኦኬ ቀጥሎ ስለ ዩዝድ ቱ ሲነሳ ዩዝድ ቱ ሌላ ትርጉምም አለው፣ ሌላ አገባብም አለው። እግረ መንገድ እሱን ማየት ያስፈልጋል። ቅድም ስለ ፓስታ ቤት ስናወራ ዩዝድ ቱ ከቨርቧን ጋር ነው። አይ ዩዝድ ቱ ስሞክ፣ ዊ ዩዝድ ቱ ኢት ነው። አሁን ግን የምናጠናው ከዩዝድ ቱ ጋር ቨርብ ቱ ቢ ሲገባ እና አይንጂ አጠቃቀም ነው። ኢት ኤክስፕረስ ፋሚሊያሪቲ፣ ለአንድ ነገር አዲስ አለመሆንን እንደለመድ ነው አሁንም እንደምናደርግ እንገልጻለን። እስኪ የኙት ሙና ኢዝ ዩዝድ ቱ። ሪመምበር ኢዝ አለ ቨርብ ቱ ቢ ነው። ዩዝድ ቱ አለ ከዛ አይንጂ። ከዩዝድ ቱ በፊት ቨርብ ቱ ቢ ካለ ከዩዝድ ቱ በኋላ አይንጂ መጠበቅ አለብኝ። ካልሆነ ናውን መጠበቅ አለብኝ። የቅድሙ ግን ስለ ፓስታ ቤት ስናወራ ዩዝድ ቱ ፕላስ ቨርብ ዋን። ይሄ ግን ቨርብ ቱ ቢ ወይም ጌት የሚለው ይጨመራል። ያን አይንጂ ይጠቀማለሁ ማለት ነው። ምን ማለት ነው? ሙና ኢዝ ዩዝድ ቱ ድሪንኪንግ ቱ ማች ኮፊ። መቼም ይሄ ፓስት አይደለም። ኢዝ ብሎ ፓስት የለም። እሷ እኮ ቡና በጣም መጠጣት ልምዷ ነው። ሺ ኢዝ አካስተምድ ቱ ድሪንኪንግ ቱ ማች ኮፊ። ለምዳዋለች ማለት ነው። ብዙና መጠጣት ለሷ አዲስ አይደለም ለማለት ነው። ሌላ አይ አም ዩዝድ ቱ ቴኪንግ ስቲል ሂር። ምን አለ? አይ አም ይላል። ሰው ቨርብ ቱ ቢ ካለ ከዩዝድ ቀጥሎ ምን ይመጣል? አይንጂ ይመጣል። ቨርብ ቱ ቢ ባይኖር አይ ብቻ ቢሆን ኖሮ ዩዝድ ቱ ቴክ ነበር የሚሆነው። አይ አም ዩዝድ ቱ ቴኪንግ ካለ ግን ትርጉሙን በዛው ይለያል። አይ አም ዩዝድ ቱ ቴኪንግ ናፕ ኢን ዲ አፍተርኑን። ከሰዓት ናፕ መውሰድ ለእኔ አዲስ አይደለም። ኢትስ ኖት ኒው ፎር ሚ ቱ ቴክ ናፕ። ሶ ዩዝድ ቱ ፕላስ ቨርብ ዋን እና ቨርብ ቱ ቢ ዩዝድ ቱ ፕላስ አይንጂ የተለያዩ ናቸው። ኦኬ ግራ እንዳትጋቡ። ዊ አር ዩዝድ ቱ ኮልድ ዌዘር ምን ማለት ነው? ቨርብ ቱ ቢ አለ እዚህ ጋር። ዊ አር ዩዝድ ቱ ኮልድ ዌዘር ቀዝቃዛ አየር ንብረት ለኛ አዲስ አይደለም፣ ለምደነዋል። ኮልድ ዌዘር ኢዝ ኖት ኒው ፎር አስ ማለት ነው። እስኪ እንጠይቅ ስሩ። አቤል ኢዝ ዩዝድ ቱ ወይስ ዩዝድ ቱ ስተዲንግ አት ናይትስ? የትኛው ነው ትክክለኛ? ስተዲንግ ካለ አይንጂ ካለ ዩዝድ ቱ ብቻ ነው ወይስ ከዩዝድ ቱ በፊት ቨርብ ቱ ቢ አለ? ኦፍኮርስ በተማርነው መሰረት ቨርብ ቱ ቢ መኖር አለበት። should be አቤል is used to studying። ይሄ በስትራክቸር ነው። ትርጉም ምን ማለት ነው ግን? አቤል is used to studying at night። አቤል ማታ ማጥናት አዲስ አይደለም፣ ብርቁ አይደለም፣ ያውቀዋል ማለት ነው። ይሄ እስኪ ስሩት። I didn't blank a lot። used to sleep ልበል? used to sleep። አሁን ማሰብ አለብኝ። ስለ habitual action ነው ስላለፈ ነገር ነበር ነው ወይስ አሁንም ይደረጋል ነው? ዲድንት የሚለውን አይተን ማወቅ እንችላለን። ፕሬዘንት ነው ፓስት? ኦፍኮርስ ዲድንት ፓስት ነው። ፓስት ስለሆነ ዩስቱ ከአይንጂ ጋር የሚመጣ ነው ወይስ ዩስቱ ቨርቧን ጋር? ዩስቱ ከቨርቧን ጋር ያለፈ ነገር ሲሆን ዩስቱ ፕላስ ቨርቧን። አሁንም የምናደርገው አይነት ነገር ከሆነ ልምድ ከሆነ ዩስቱ ፕላስ አይንጂ። ዲድንት ዩስቱ ስሊፕ ልበል? ዩስቱ ስሊፕ፣ ዩስቱ ስሊፒንግ። ያው እንደምገምተው ኤ ልትሉ ነው አይደለ? ኤ ግን አይሆንም። ለምን? እዛ ጋር ዲድ ስላለ እዚህ ጋር ዩዝድ አይሆንም። ይህም ፓስ ነው፣ ይህም ፓስ ነው። ቢኮዝ ኦፍ ዲድ ዩዝ ሚሊዮን እመርጣለሁ። አይ ዲድንት ዩዝ ቱ ስሊፕ። ሲ ግን አይሆንም፣ ስሊፒንግ ይላል። የግድ አይንጂ ካለ ከዩዝቱ በፊት ቨርብ ቱ ቢ ነው። ኢዝ አም አር ዋዝ ዌር ነው መኖር ያለበት። ስለዚህ ስትራክቸሩ አይፈቅድም። ኮሬክት አንሰር ኢዝ ቢ። ተግባባን? ኢትስ ትሪኪ፣ ለየት ይላል፣ ጠጠረ ትላለች። አስተውላችሁ አዳጥሙ፣ ደጋግማችሁ ይዩት። ኦኬ ቱ ዘ ቤስት አንሰር። እስኪ ከቀላሉ ጀምረን ጥያቄዎችን እንሰራለን። አንደኛ ኢፍ ዩ ላይክ ዩ ብላንክ ዩዝ ማይ ቡክ። ኢፍ ዩ ላይክ ዩ ካን ዩዝ፣ ዩ ሻል ዩዝ፣ ዩ ሹድ ዩዝ፣ ዩ ካን። ይሄ ፈቃድ ነው። ከፈለግኩ ሰር ተጠቀም። ለማስፈቀድ ለመፍቀድ ካንና ሜ አይደለ? ኮሬክት አንሰር ኢዝ ኤ። ሁለተኛ ዩ ብላንክ ፊኒሽ ዱይንግ ዘ አሳይንመንት ላስት ዊክ። ኢት ኢዝ ላስት ዊክ። ላስት ዊክ ፓስት ነው። ስለዚህ ፓስት ሚኒት ነው። ዊል ሃቭ ፊኒሽድ፣ ሹድ ሃቭ ፊኒሽድ፣ ሹድ ኦት ቱ። እንደሚታወቀው ሞዳል ቨርቦችን ፓስ ለማድረግ ሃቭና ቨርብ ስሪ ጠቀማለሁ። ዊል ከሆነ ስለ ፊውቸር ነው። ሶ ኢት ሹድ ቢ ዩ ሹድ ሃቭ ፊኒሽድ። ቤስት አንሰር ኢዝ
ቢ ዩ ሹድ ሃቭ ፊኒሽድ መጨረስ ነበረብህ ማለት ነው። ለምን ሹድና ኦውት አሉ ነው? ምክንያቱም ፊኒሽድ ብሎ ሁል ጊዜ ሞዳል ቨርቦች ሃቭ ከሌላቸው በስተቀር ቨርብ ስሪ ማስገባት አይቻልም። ካልሆነ ቨርቧን ነው የምጠቀመው። ዩ ሹድ ፊኒሽ የወቱ ፊኒሽ ይላለሁ እንጂ ፊኒሽድ አይደለም። ያለ መጠቀም መሀል ላይ ሃቭ ማስገባት አለብኝ። 3 ብላንክ አይ ቦሮ ዩር ባይስክል። ይህ ጥያቄ ነው። ዊል አይ ቦሮ፣ ውድ አይ ቦሮ፣ ሜይ አይ ቦሮ፣ መስት ፈቃድ ማስጠየቅ ነው። ኮሬክት አንሰር ኢዝ ሜይ። እያስፈቀደው ነው ልበደር ባይስክልህን። 4ኛ ዩ ብላንክ ኖት ስሞክ ሂር ኢትስ ፎርቢድን። ኢትስ ፎርቢድን ምን ማለት ነው? ክልክል ነው። ክልክል ነው ለማለት ካንት ወይም መስት ኖት። ሰው እዚህ ውስጥ ኦውት ኖት ሲጀመር ኦውት ምን ይጎለዋል? ቱ መኖር ነበረበት። ስለዚህ ሲጀመር አልጠቀ ዩዝድም ቱ የለውም። ውድ ዩድ ኖት ስሞክ ይሄ ሌላ ሚኒንግ ነው። መስት ኖት ልክ ነው። ክልክል ነው ለማለት መስት ኖት ኦር መስትንት እንጠቀማለን። ኮሬክት አንሰር ኢዝ ዲ። 5 when Daniel was in high school he blank attend language classes. when Daniel was in high school man ዳንኤል ሃይ ስኩል በነበረው ወቅት ስላለፈ ነገር ነው የሚያወራው። ማን ምናምን ብሎ ሲመጣል ዩዝድ ቱ ካልሆነ ውድ ሶ ሂ ብላንክ አቴንድ ላንጉጅ ክላስስ ሶ ሂ መስት አቴንድ ከሆነ አሁን መከታተል አለበት ነው። ኩድ ችሎታን ወይም ፕሮባቢሊቲ ነው የሚያሳየው። ዊል ወደፊት ነው። ዩስቱ አይደለ ዩስቱ አቴንድ ማነው በፊት ይከታተል ነበር ተጨማሪ ክላስ ላንጉጅ ክላስ ሃይ ስኩል እያለ ነበር። አሁን ግን ትቶታል ነው። ሶ ኮሬክት አንሰር ኢዝ ሲ። 6 ብላንክ ሺ ካም ኮል ሚ። ይሄ ትንሽ ለየት ይላል። በእርግጥ ያው ኮንዲሽናል ሴንቴንስ ስንሰራ ለብቻ ቪዲዮ ሰርቼላችኋለሁ። እዛ ላይ ያጠናነው ነው። ብላንክ ሺ ካም ኮል ሚ ከመጣች ደውልልኝ ማለት የትኛው እናድርግ? ኖርማሊ ኢፍ ሺ ካምስ ነበር መሆን የነበረበት አይደለ? ሶ ለየት ይላል። አላስተማርኳችሁ። ኮሬክት አንሰር ኢዝ ኤ ሹድ ሺ ካም ኢንቨርትድ ኦርደር ነው። ኮንዲሽናል ሴንቴንስ የሰራሁበት ቪዲዮ ላይ በደንብ ደጋግማችሁ ይዩት። ሹድ ሺ ካም ማለት ኢፍ ሺ ካምስ ማለት ነው። ኢንቨርትድ ኦርደር ነው። እዛ ላይ ዝርዝሩን ታገኛላችሁ ማለት ነው። ለጊዜው ግን መልሱ ኤ ነው። 7 ዊ ብላንክ ዊን በት አይ ዶንት ቲንክ ዜር ኢዝ ማች ቻንስ። ምን ማለት ነው? አይ ዶንት ቲንክ ዜር ኢዝ ማች ቻንስ፣ እድሉ ግን ያለን አይመስለኝም፣ እርግጠኛ አይደለም ማለት ነው። ስለዚህ ምናልባት ልናሸነፍ እንችላለን። ፕሮባቢሊቲ ነው ይሄ። ሶ ፕሮባቢሊቲ ወይም ፖሲቢሊቲ እድሉ ሊኖር ይችላል፣ ግን ጥርጣሬ ካለ ሜይ ማይት ነው የምንጠቀመው አይደለ? ሶ ኮሬክት አንሰር ኢዝ ዊ ማይት ዊን። እድሉ ይኖራል፣ ግን እርግጠኛ አይደለም። ዊ ሹድ ሃቭ ዊን ይባላል። ሃቭ ካለ ግዴታ ምን መሆን አለ? ዎን መሆን ነበረበት። መስትንቱ ማሸነፍ የለብንም ሊል አይችልም። ዊ ሃቭ ዊንም አይባልም። ኮሬክት አንሰር ኢዝ ኤ። ነምበር 8 ዘ ቲቸር ብላንክ ቴል ሂም ዘ ኢንስትራክሽንስ አዝ ዜይ አር ጊቨን ኢን ብላንክ ኤንድ ዋይት። መምህሩ ኢንስትራክሽኑ ምን ማድረግ ነበረበት ይላል። አዝ ዜይ አር ጊቨን ኢን ብላክ ኤንድ ዋይት። ሲጀመር በግልጽ ስለተቀመጠ ስለተጻፈ መምህሩ መናገር ግዴታ አልነበረበትም ለማለት። ላክ ኦፍ ኔሴሲቲ አንድ ነገር አስገዳጅ ካልሆነ ዶንት ሃቭ ቱ ዶንት ኒድ ቱ ወይም ኒድንት እንጠቀማለን። አስገዳጅ አይደለም ለማለት። ዘቲቸር መስት ቴል ከሆነ መናገር አለበት ነው። ተሰጥቶም እንደገና መናገር አለበት በግልጽ ይሄ ሎጂካል አይደለም። ኒድንት ይሆናል። ዘቲቸር ኒድንት ቴል ከሆነ ቲቸሩ መናገር አይገደድም። ግልጽ በግልጽ ቋንቋ ተቀምጧል ነው የሚለው ተጽፏል። አስገዳጅ አይደለም ነው። ቢ ይሆናል። ሲ ለምን አይደለም? ዘቲቸር ዶንት ኒድ ምን ይጎለዋል? ቱ ይጎለዋል። ዶንት ኒድ ቱ ዶንት ሃቭ ቱ ይኖራቸዋል። ኒድንት ግን ቱ አይገባበትም። ሶ ቤስት አንሰር ኢዝ ቢ። ዲድንት ኒድ ቱ ፓስት ነው። ይሄ ዘይ አር ጊቨን ነው የሚለው ፕሬዘንት ስለሆነ ከፓስት ጋር እንጠቀመው። ሶ ቤስት አንሰር ኢዝ ቢ። 9 አም ኖት ብላንክ ባይ ባስ አይ ፊል አውፉል አባውት ኢት። አም ኖት ብላንክ አይ ፊል አውፉል ያመኛል፣ አይመቸኝም በባስ መሄድ ወይም አልለመድኩም ነው። ሶ የዩዝድ ቱ ስትራክቸር ነው። የትኛውን እናስገባ እስኪ? ዩዝ ቱ ጎይንግ፣ ዩዝ ቱ ጎ፣ ዩዝ ቱ ጎይንግ። መጀመሪያ ቨርብ ቱ ቢ አለ ወይ? የስ አም ይላል። ካለ አይንጂ መኖር አለበት። ከዩዝ ቱ ቀጥሎ ዩዝ ቱ ጎይንግ ኦኬ እንመርጣለሁ። ሌላስ? ይህም ዩዝ ቱ ጎይንግ ይላል። ሲጀመር ዩዝ ምለው እዚህ ጋር ዲ ትጎላለች። ዲድ ምናምን ቢኖር ነበር የምንጠቀመው፣ አልጠቀምም። ዩዝ ቱ ጎ አይሆንም። ዩዝ ቱ ጎ። ስለዚህ ባይ ዲፎልት ዩዝ ቱ ጎይንግ። አም ኖት ዩዝ ቱ ጎይንግ ምን ማለት ነው? በባስ መሄድ አልለመድኩም፣ ፋሚሊያር አይደለም፣ ኔጌቲቭ ስላለ ማለት ነው። ሶ ዘ ቤስት አንሰር ኤ። ነምበር 10 ዊ ብላንክ ዱ ሆምወርክ ዛን ፕሌይ። እቺ መቼም አይታችሁ ዛንን አይታችሁ እዚህ ጋር የሚገባውን መገመት አይከብድም። ውድ ራዘር አለ። አዎ ዊ ውድ ራዘር ዱ ሆምወርክ ዛን ፕሌይ ምን ማለት ነው? ሆምወርክ ብንሰራ ይቻላል ከምንጫወት ነው። ውድ ራዘር ዱ ውድ ላይክ መፈለግ ነው። ውድ ራዘር ማማረት ነው። ዊ ከን ዱ ሆምወርክ ይሄ ፈቃድ ወይ አንድ ነገር እንደሚቻል ለማሳየት ነው።
ጓድ ቤተር ዱ ይቻላል መስራት አለብን ነው። ነገር ግን ቢኮዝ ኦፍ ዛን ፔርም ነው ከውድራ ዘርጋ ነው ፔስንት ስሪዝ ኤ። እስኪ አሁን ከኢንትራንስ በተለያየ ጊዜ ከመጡ ጥያቄዎች ውስጥ የተመረጡትን እንሰራለን። አንደኛ ያው ኢንትራንስ አይተሞች ምርጫ ናቸው፣ የተለመደ አይነት ነው። አዲስ ኢንስትራክሽን የለም። ዌን ዜ ዌር ያንገር ማን ወጣት ልጆች በነበሩ ወቅት። ስለዚህ አምራችን ይመጣል ዩዝድ ቱ የሚለው መምጣት አለበት። ዜ ቢሎንግ ቪዚት ዜር ግራንድፓረንትስ ኤቭሪ ሳንዴይ ዩዝድ ቱ እና ውድ መምጣት አለበት አይደለ? ሶ ምርጫ ሃቭ ቱ መስት ካን እና ዩዝድ ቱ ቤስን ስትሪስ ዩዝድ ቱ ኢት ኤክስፕረስስ ፓስት አክቹዋል አክሽን። ልጆች በነበሩ ወቅት they used to visit their grandparents every Sunday ይጠይቁ ነበር፣ አሁን ግን ትተዋል ነው። ዩዝድ ቱ ከተባለ ሁሌ ያ ነገር ፓስት ነበር፣ አሁን ግን የለም ማለት ነው። ሁለተኛ we blank help the poor it's our moral obligation helping the poor። ስለዚህ ሞራል ኦብሊጌሽን ሲባል ምን ይመጣል? አምራች ውስጥ ኦቱ የሚለው ይመጣል። ምርጫ ካን መስት ሃቭ ቱ ኩድ የለም። ሶ ዊች ኢዝ ዘ ቤስት ዊ ካን ሄልፕ ከሆነ መርዳት እንችላለን ነው። ግን ኢትስ አወር ሞራል ኦብሊጌሽን ግዴታን ደግሞ ያሳይ እንችላለን። ሃቭ ቱ መርዳት አለብን ነው። ይሄም የሆነ ራይስ ፍሮም ሰም ካይንድ ኦፍ ሬጉሌሽን። ክድ መርዳት እንችላለን ፖሲቢሊቲ ነው። መስት መርዳት አለብን ነው። ይህ ሰውየው በራሱ የሚያስበው አስተሳሰብ ነው። ኦቱ ቢኖር አሪፍ ነበር። ስለዚህ መስት የተሻለ ነው። ቢያንስ የግሉን አስተያየት እየተናገረ ሊሆን ይችላል። ሶ ቤስት አንሰር ኢዝ ቢ ዊ መስት ሄልፕ ዘ ፑር መርዳት አለብን። ኢትስ አወር ሞራል ኦብሊጌሽን የህሊና ግዴታችን ነው። ሰውየው ከራሱ ማስቦ ሊናገር ይችላል። በት ኢትስ ቤተር ቱ ሴይ ኦቱ የበለጠ ግን የምንጠቀመው ኦቱ ነው። ምርጫው ስለሌለ ቢ ይሆናል ማለት ነው። ሶስተኛ ኦኬሎና ኡጁሉ እያወሩ ነው። ኦኬሎ ሻል ዊ ቴክ ኤ ታክሲ ኦር ባስ ቱ ዘ ሚቲንግ ታክሲ ኒያስ ባስ ኡጁሉ ሴድ ሰምቲንግ ኢትስ ኦልሞስት ኢምፖሲብል ቱ ፋይንድ ታክሲ ዲዩሪንግ ሮሽ አወርስ። በዚህ የስራ መውጫና መግቢያ ሰዓት ታክሲ ማግኘት ይከብዳል። ስለዚህ ታክሲ መያዝ ይከብዳል ካለ ባስ እንያዝ ነው ሀሳቡ። ምርጫን እስኪ ወድ ቤተር ቴክ ባስ ባይ ዘ ዌይ አፖስትሮፍ ዲ ያለች ማለት ሃድ ወይም ውድ ነው። ቤተር ስለሚል ውድ ቤተር አንልም፣ ሃድ ቤተር። ኦኬ ወድ ቤተር ቴክ ባስ ባስ ብንይዝ ይሻላል ነው። ዊ ሹድ ቴክ ታክሲ አይልም። ታክሲ መያዝ አንችልም ካለ እንደገና ታክሲ መያዝ አለብን አይችልም። ዛት ቢካምስ ኢሎጂካል ቢ ዊ ኦት ቱ ሃቭ ጎን ኦን ፉት በእግር መሄድ ነበረብን። ግን ጥያቄው ታክሲ ነው ባስ ነው። ስለዚህ ሌላ ኢሹ ነው። ዊ ኩድ ቴክ አይዘር ከሁለቱ አንዱ እንያዝ ነው። ከሁለቱ አንዱ ደግሞ አይሆንም። ያው ረሽ አወር ነው፣ ያው የስራ መውጫና መግቢያ ሰዓት ማለት ነው ረሽ አወር ባይ ዘ ወይ። ስለዚህ አወር አንሰር ኢዝ ኤ ቤስት አንሰር። አንዳንዴ ሎጂኩን መከተል ፍንጭ ይሆነናል ማለት ነው። ፎር ወርቁና አስቴር እያወሩ ነው። አይ ፎን ዩ አት 9 ዲስ ሞርኒንግ በት ጎድ ኖ አንሰር ደወልኩልሽ አት 9 ኦክሎክ ነገር ግን ምንም መልስ አላገኘው። ፓስት ነው። አይ ፎንድ ዩ ጎት ኖ አንሰር ማንም አልመለሰልኝም ነው። አስቴር ሶሪ አዝናለው አብዳኝ ጋርደን ውስጥ ነበርኩ ማለት ነው። ወይ ምናልባት ወይ አረ ኮንክሉዥን ይወሰደች ነው። አይ ኩድ ቢን ከሆነ ምናልባት ጋርደን ነበርኩ ነው። አይ መስት ሃቭ ቢን ከሆነ ጋርደን ነበርኩ ማለት ነው። ይሄ ማጠቃለል ነው። ይሄ ፕሮባቢሊቲ ነው። ግን ካላነሳችው ይሄ ኮንክሉድ ማስደረግ ይችላል። ምንም ፕሮባቢሊቲ አያስፈልገውም። አልተነሳም ስልኩ ስለዚህ ጋርደን ነበርኩ ነው። ይሄ ልሆን እችላለሁ ነው። ኒድንታቢ ልኖ እዛ ጋርደን ልሆን አልችልም ነበር ነው። ይሄ እንደውም አይሆንም። ሃቭ ቢን ጋርደን ነበርኩ ነው። ይሄም ሶ በእርግጠኝነት በቃ ጋርደን ሆኜ ነበር ማለት ነው። ማጠቃለል ነው። ከሆነ ሲቹዌሽን ኮንክሉድ ስናደርግ መስት ሃቭ ቢን እና መስት ቢን እንጠቀማለን። ሶ ዘ ቤስት አንሰር ኢዝ ሲ። 5 ኢት ብላንክ ቢ ሬይኒንግ ኤቭሪዋን ሃዝ ተርንድ አምብሬላ። አይገርምም? ሁሉም ሰው ጃንጥላውን ዘርግቶታል። ስለዚህ እየዘነበ ነው ማለት ነው። ወይ በመስታወት ውስጥ ሆኜ ከውጭ እያየው ነው የሚሆነው። ሶ ስናጠቃልል ምን እንጠቀማለን? መስት ቢ ሬይኒንግ። ምን ማለት መስት ቢ ሬይኒንግ? ሁሉም ጃንጥላ ይዟል፣ እየዘነበ ነው ማለት ነው። ሶ እንዲህ አይነት ኮንክሉዥን ስንሰራ መስት ቢ እንጠቀማለን። 6 ዛት ብላንክ ቢ ሄኖክ they said you stole with long black hair። ኦኬ ያ ሄኖክ መሆን አለበት። ምን ብለዋል እነሱ? እዚህ ጋር ማጠቃለያ ፍንጫለኝ። they said he was tall ረጅም ነው ብለዋል። with long black hair ጥቁር ረዘም ያለ ጥቁር ፀጉር አለው ብለዋል። ስለ አየሁት ማለት ነው። ኦኬ በቃ ያ ሄኖክ መሆን አለበት። ኮንክሉዥን ነው። so must be that must be ሄኖክ። correct answer is B። ሁልጊዜ የሆነ ነገር አይተን እንዲህ ነው ማለት ነው፣ እንዲሆኑ ነው ማለት ነው፣ እንዲሆና ነው ማለት ነው ስንል መስት ቢ ከምናየው ነገር ማጠቃለል። ስላለፈ ከሆነ መስት ሃቭ ቢን he must have been angry
we must have been deceived ምናምን እንላለን። ይሄ ስላለፈ ነገር ኮንክሉዥን ስንወስድ ነው። 7 አብዱል ሐፊዝ ምን ይላል? I went with him to show him the way አብሬው ሄጃለሁ መንገዱን ላሳየው። ፓስት ነው። I went with him ከሱ ጋር ሄጃለሁ መንገዱን ላሳየው አለ። ሐዋ you blank that he knows the way መንገዱን እኮ ያውቀዋል። መሄድ አልነበረብህም። so you hadn't to do B you shouldn't do C needn't have done C don't have to do ያው ማድረግ አልነበረብህም ለማለት ዲ ነው የምንጠቀመው። you needn't have done that ማድረግ አያስፈልግም ነበር። ማድረግ ምንም ጥፋት የለውም፣ ባታረገውም ችግር የለውም፣ ማድረግም ችግር የለውም፣ ግን ግዴታ አልነበረም። ይህ ትንሽ ግራ ስለሚያገባ ማብራሪያ ልስጣችሁ። look don't need to ወይም don't have to ከሆነ በፕሬዘንት አንድ ነገር ግዴታ አይደለም። ለምሳሌ I don't need to buy a new pen አዲስ ስክሪፕቶ መግዛት ግዴታ አይደለም። as I have the older one የድሮ አለኝ ግዴታ አይደለም ነው። I don't have to I don't need to present ነው። so I can use the old one as long as it works past ለማድረግ ከፈለኩ I didn't need to buy a new pen as I had another one ሌላ ስለነበረኝ I didn't need to buy anyone መግዛት አላስፈለገኝም ነበር፣ ስለዚህም አልገዛውም ማለት ነው። I didn't need to buy ማለት ግዴታ አልነበረም መግዛት፣ ስለዚህም አልገዛውም። I didn't need to buy because I had another one ነበረኝ። ሶስተኛውን እስኪ I needn't have bought a new pen መግዛት አልነበረብኝም as I had another one ይሄ ግን ለየት ይላል። ሁለተኛውና ሶስተኛው didn't need to ከሆነ ግዴታ አልነበረም፣ ስለዚህም አላደረኩትም። needn't have እና verb 3 ከሆነ ግን ግዴታ አልነበረም፣ ግን አድርጌዋለሁ። I bought a new pen though it was not necessary ያን ያክል አስፈላጊ ባይሆንም ግን አድርጌዋለሁ። ሁለተኛው ላይ ግን አስፈላጊ ባይሆን ስላልሆነ አላደረኩትም። መጠነኛ ልዩነት አለው። ደጋግማችሁ የተናገርኳትን አዳምጡ። ግራ ከገባችሁ ተመለሳችሁ እዩት። ኦኬ Number 8 these days many people go to the beach on vacation in the future they belong to Mars on vacation አሁን ሰዎች ለቫኬሽን የተለያዩ ባህር ዳርቻ ይሄዳሉ። ወደፊት ደግሞ ማን ያውቃል ወደ ማርስ ሊሄዱ ይችላሉ። they have gone መቼም ወደፊት ብሎ have gone አይልም። have gone ስላለፈ ነገር ነው። might go ግምት ነው፣ ሊሆን ይችላል ነው፣ ቢሊዮን ይችላል። see will have gone ይሄ የሆነ certain point of time ሲቀመጥ ነው፣ በዚህ ጊዜ እንዲሆናል ነው። ነገር ግን ኤክስፔክቴሽን የሆነ ሊሚት ታይም ሊሚት የፊውቸር ታይም ሊሚት የለም። መስጎ መሄድ አለባቸው ነው። ግን ይህ ሰውዬ ሲምፕሊ ፖሲቢሊቲ ለመግለጽ ነው። አሁን ማን ያውቃል ወደፊት እኮ እንዲህ ሊሆን ይችላል። ሶ ፖሲቢሊቲ ለመናገር ሜይ ማየትና ኩድ እንጠቀማለን። ሶ ዘ ቤስት አንሰር ኢዝ ቢ 9 ዝናቡና ጫላ እያወሩ ነው። ዝናቡ I wonder why ኦባንግ is late ኦባንግ ለምን እንዳረፈደ አልገባኝም። ጫላ ይመልሳል he blanked the train ምናልባት ባቡሩ አምልጦት ሊሆን ይችላል። he might have missed አምልጦት ሊሆን ይችላል። ይሄ ልክ ነው። he will miss ገና ማጣት አለበት ነው፣ ያጣል ነው። ነገር ግን አሁን ሀፕን ያደረገው ሰውየው ቀርቷል። ስለዚህ ምን እንዳጋጠመው የመቅረቱ ምክንያት ነው የሚናገረው። ሶ መነሻ ስለሆነ ፓስት ነው። might have missed ይሆናል። will miss ከሆነ he will miss ገና ወደፊት ነው። he should miss ማጣት አለበት ነው። he has missed እርግጠኛ ነው፣ ግን እርግጠኛ አይደለም። ስለዚህ he might have missed ምናልባት ባሰው አምልጦ ሊሆን ይችላል። ሶ the best answer is A. Number 10 ዘበርጋና ኦዴሳ እያወሩ ነው። ዘበርጋ where has ጫልቱ gone ጫልቱ የት ሄደች? ኦዴሳ she belonged to the shop ወደ ሱቅ ሄዳ ሊሆን ይችላል፣ ሄዳለች ወይ ምናምን። she was looking for someone to buy her fruit የሆነ ፍራፍሬ የሚገዛላት ሰው እየፈለገች ነበረ። ስለዚህ አታ ምናልባት እሷ ራሷ ሄዳ ሊሆን ይችላል። ይህን ኮንክሉዥን ለመስጠት ነው። she went to the shop ከሆነ ሄዳለች ነው፣ ግን እርግጠኛ ነው ወይስ አይደለም? she was looking for someone to buy her fruit ማለት ፈልጋ ነበረ። ስለዚህ ምናልባት ሱቅ ሄዳ ሊሆን ይችላል። ይሄ ምንድነው? ግምት ነው የምገምተው እንጂ እርግጠኛ መሆን አልችልም። ሶ might have gone ሊሆን ይችላል። she might have gone to the shop ሱቅ ሄዳ ሊሆን ይችላል። she would go ገና ልትሄድም ላትሄድም ጥርጣሬ ነው። she may go ገና ልትሄድ ትችላለች ነው። አሁን ግን ኦልሬዲ where has ጫልቱ gone ሄዳለች እኮ። ስለዚህ she may go ከሆነ ገና ትሄዳለች ነው። might have gone ከሆነ ግን ሄዳ ሊሆን ይችላል። so the best answer is C. 11 during our childhood ምን ማለት ነው? during our childhood
በልጅነታችን ጊዜ ፓስት ነው። አእምሮ ውስጥ ምን መምጣት አለበት? ሁሉ ጊዜ ፓስት ከሆነ ዩዝድቱና ውድ። ሶ ዲዩሪንግ አወር ቻይልድሁድ ልጅ በነበርን ወቅት ሃና ብላንካ ስቶሪስ ሃና ተረት ትነግረን ነበረ። ውድ ኦፍን ቴል ስቶሪስ ኦፍን ቴልስ ሺድ ኦፍን ቴል ዊል ኦፍን ቴል። መቼም ደጋግመን ስላወራ ነው። አሁን በቀላሉ ትመልሳላችሁ። ውድ ኦፍን ቴል ዳት ሚንስ ሃና ዩዝድ ቱ ቴል አስ ስቶሪስ እንደማለት ነው። ሶ ዘ ቤንስ ኢዝ ኤ ሪሜምበር ዩዝድ ቱ እና ውድ ፓስት ሃቢቹዋል አክሽን ይገልጻሉ። ሞር ኤግዛምፕል ዊ ውድ ጎ ቱ ዘ ፓርክ ዌን ዊ ወር ኢን ሃይ ስኩል። ምን ማለት ነው? ወደ ፓርኩ እንሄድ ነበረ ሃይ ስኩል እያለን፣ አሁን ግን ትተናል ነው። ሶ ሁሌ ፓስት ሃቢት ሲባል ዩዝድ ቱ ብቻ አይደለም ውድም እንጠቀማለን። 12 አየሉና ካሌብ። አየሉ ማይ ሲስተር ሃዝ አ ሲቪር ሄዴክ። ወንድሜ በጣም ከባድ ራስ ምታት አለበት። ካሌብ አይ ቲንክ ሺ ብላንክ ዶክተር። አይ ዶክተር ምናልባት ሊያያት ይገባል። የሰጀስሽን አድቫይስ ምክር ለመስጠት እንደምታውቁት ሹድ አይደለ? ሶ ኩድ ሲ ማይት ሲ ሻል ሲ ሹድ ሲ ቤንስ ሪስ ዲ። ይሄ ቀላል ነው። ኩድ ሲ ከሆነ ፕሮባቢሊቲ ነው አይደለ? ሊያይ ይችላል ነው። ማይት ሲ የወደፊቱን ነው። ሻል ሲ ዌል እንደ ኦፈር አይነት ነገር። ሹድ ሲ ግን ምክር ነው፣ ሰጀስሽን ነው። መታየት አለበት አይነት ምክር መደረግ አለበት። 13 I wonder if I blank still see her alive. She has been ill for 10 years. ለ10 ዓመት እኮ ታማለች። እንደው በቻልኩ ባየዋት ነው። ይሄ ፖላይት ኤክስፕሬሽን ነው። አንዳንዴ ሞዳል ቨርቦች ሰርቴን ፖላይት ኤክስፕሬሽን ለመስራት ይጠቅማሉ። ትህትና የተላበሱ ጥያቄዎች እነሱ እናጥናቸው እስኪ። ኮሬክት አንሰር ኢዝ ዲ። ግን አብረን እናይ። ሂር አር ፖላይት ኤክስፕሬሽንስ። ኩድ ዩ ፕሊዝ እላለሁ። ከን ዩ ፕሊዝ ትህትና የተሞላበት አይደለ? አይ ወንደር ኢፍ ዩ ኩድ። ወንደር የሚለውን ከኩድ ጋር ነው የምንጠቀመው። አይ ወንደር ኢፍ ዩ ኩድ ብታደርግ ደስ ይለኛል ነው። ውድ ዩ ማይንድ ኦር ዱ ዩ ማይንድ። እነዚህ ፖላይት ኤክስፕሬሽኖች ናቸው። እንደ ኤክስፕሬሽን ያዟቸው። ሶ አይ ወንደር የሚለው ከኩድ ጋር ነው የሚገባው ማለት ነው። አይ ወንደር ኢፍ ዩ ኩድ። ሶ ይህን ኤክስፕሬሽን ማወቅ በቂ ነው። ኢት ሰፋይስ። 14 ዘ ፋክት ዛት አይ ዲድንት ኖ ሺ ዋዝ ኢን ሰች ሲሪየስ ፕሮብሌም። ዘ ፋክት ዛት አላቅም ነበረ ይህን ያክል ችግር ውስጥ እንደነበረች። ናው ዩ ከም ዳውን። አሁን ተረጋጉ። ኤንድ አይ ብላንክ ዱ ኤቭሪቲንግ ፖሲብል። ኦኬ የቻልኩትን ነገር አደርጋለሁ ነው። ይህ ፕሮሚስ ነው። ፕሮሚስ ለመግለጽ ዊል ነው የምንጠቀመው። ዊል ሶ አይ ዊል ዱ ኤቭሪቲንግ ፖሲብል። ሶ ዌንኤቨር ዩር ሜኪንግ ፕሮሚስስ ዩ ዩዝ ዊል። አይ ዊል ኔቨር ሌት ዩ ዳውን። አይ ዊል ኦልዌይስ ስቴይ ዊዝ ዩ። ሶ ዩዝ ዊል ቱ ቶክ አባውት ፕሮሚስስ። ሶ ዘ ቤስት አንሰር ኢዝ ዊል። አይ ዊል ዱ ኤቭሪቲንግ ፖሲብል። ያው ፊውቸር ለመግለጽ ብዙ መንገድ አለው። የቴንስ ቪዲዮ ላይ ኔክስት ምሰራው ላይ ለብቻ ፊውቸር ኢቨንቶችን እንዴት እንደምንገልጽ በተለያየ ስትራክቸር አሳያችኋለሁ። ከዛ ውስጥ አንዱ ዊል መጠቀም ነው። ፕሮሚስ አይነት ሲሆን ዊል እንጠቀማለን። ሶ ፎር ዘ ታይም ቢንግ አወር አንሰር ኢዝ ኤ። 15 ዘ ፋየር ስፕሬድ ስሩ ዘ ቢልዲንግ ኩዊክሊ በት ሰም ፒፕል። እሳቱ ቢልዲንግ ውስጥ በጣም በፍጥነት ነበር የተስፋፋው። ባት ይላል ነገር ግን ሰም ፒፕል ብላንክ። ሰዎች ግን አመለጡ ነው ወይስ ሞቱ? በጣም የተስፋፋ ነበር ነገር ግን ካለ አመለጡ ነው። ሶ ኩድ ስኬፕ፣ ካን ስኬፕ። ካን ስኬፕ ገና ስለምንድን ነው የሚያወራው? ስለ ወደፊት ነው። ዘ ፋየር ስፕሬድ የሚለው እና በት ሰም ፒፕል ስላለፈ ነገር የሚያወራ ነው። ቢ ዌር ኤብል ቱ ስኪፕ፣ ዌር ኤብል ቱ ስኬፕ ማምለጥ ችለው ነበር ነው። ኩድ ስኬፕ እና ዌር ኤብል ቱ ስኬፕ ቅድም ስለ ካንና ኩድ ስናወራ ኤብል ቱ ካንና ኩድን ይተካል ብለናል። አሁን ኤና ቢ ላይ ስትራክቸራቸው ትክክል ነው፣ ግን የበለጠ የትኛውን እንጠቀማለን? ዲ ውድ ስኬፕ። ሶ ምርጫዎቻችን በኤና በቢ መካከል ነው። በት ሰም ፒፕል ኩድ ስኬፕ ከሆነ ያው ኩድ የሚገልጸው ፓስት ኤቢሊቲ ነው። አንድ ነገር ማድረግ እችል ነበር ነው። አሁን ይሄ ግን ማሳካት መቻል። ሰዎች የተወሰኑ ሰዎች ግን ማምለጥ ችለው ነበር፣ አሳክተዋል። ማምለጥን አቺቭ አድርገዋል። ሞር ኦፍ አቺቭመንት ስለሆነ የኤብል ቱ ነው የምንመርጠው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። ቢ ኤብል ቱ ኤክስፕሬስስ አቺቭመንት። እስኪ አንድ ምሳሌ ጨምራለች። አይ ዋዝ ኤብል ቱ ፊኒሽ ዘ ታስክ ኢን 10 ሚኒትስ። ምን ማለት ነው? አይ ዋዝ ኤብል ቱ ፊኒሽ ዘ ታስክ ኢን 10 ሚኒትስ። ስራውን በ10 ደቂቃ ውስጥ መጨረስ ችዬ ነበረ። ችሎታ ኖሮኝ ሳይሆን ማሳካት፣ ብቃት፣ ኤፊሽንሲ ወይም አቺቭመንት ሲሆን ሶ ካንና ኩድ በኤብል ቱ ቢተኩም ኤብል ቱ ብዙ ጊዜ ማሳካት መቻልን የበለጠ ይገልጻል። እንዲህ ሲሆን
እንለየዋለን ማለት ነው። 16 when I lived in the countryside I belonged 5 kilometers to school every day. When I lived in the countryside is it past or present? When I lived in the countryside ገጠር ሳለው ፓስት ነው። what comes to your mind? ዩዝድቱና ውድ እሱን አስቡ። I belonged 5 kilometers to school every day. ወደ ትምህርት ቤት የ5 ኪሎ ሜትር መንገድ ይሄድ ነበር ነው። so ፓስታ ቤት ስለሆነ I used to walk, I will walk, I walk, should walk. Obviously, used to walk because it's pasta ቤት. The correct answer is A. 17. Each one of us blank held those affected by the drought. It's immoral to leave them to starve. Look, it says it's immoral to leave them to starve. እንዲራቡ ማድረግ it's immoral. የህሊና ያው ጭካኔን ይመለከታል። እንዲራቡ መፍቀድ ስታርቭ እንዲያደርጉ መራብ ነው። ከተውናቸው ይሄ ከሞራል ጋር አይሄድም። ስለዚህ እኛ በተቃራኒ ምን ማድረግ አለብን? መርዳት አለብን። ሞራል ኦብሊጌሽን ነው ማለት እንዲህ አይነት ነገር ሞራል ዲዩቲ ኦር ኦብሊጌሽን ካለ ኦቱን እንመርጣለን፣ እንፈልጋለን። ምርጫ ውስጥ አለ ኦቱ አለ፣ መስት አለ፣ ዊል አለ፣ ካን አለ። so each one of us ought to help those affected. so the best answer is ought. ቅድም ስንሰራ አንድ ጥያቄ ላይ ኦቱ የሌለበት መስት ሰርተን ነበር። ሰውየው ከራሱ አሳሰብ አመንጭቶ ሊሆን ስለሚችል the best answer ብለን ሰርተነዋል። አሁን ግን ኦቱ ስላለ the best answer would be itself. A. Moral obligation is best expressed by ought. You ought to help the poor. You ought to respect your parents. You ought not to disrespect the elderly. በኔጌቲቭ መጠቀም ይቻላል። ought not to እያለን ማለት ነው። 18. We have heard that your sister blank a baby. ሰምተናል እህትህ ልትወልድ እንደሆነ። so your sister is going to have a baby, must have a baby, will have a baby or shall have a baby. well አንድ ሰው ሲወልድ ዝም ብሎ all of a sudden አይመጣም። እርጉዝ መሆን አለባት ምናምን። so clue based ነው፣ ፍንጭ ነው። ፍንጭ ካለ ሁሌ clue based future going to happen soon በgoing to ይገለጻል። so the best answer is A. we've heard that your sister is gonna have a baby. ልጅ ልትወልድ እንደሆነ ሰምተናል። she is ready to give birth እንደማለት ነው። so we'll have a baby የምንለው ከሆነ የወደፊት እቅድ ነው። she will have a baby ይኖራታል ነው። she's gonna have a baby ግን ልትወልድ ነው አሁን። it's coming. we have heard የሚለው ደግሞ ሰምተው ነው ይሄንን። so the best answer is A. must have a baby እንትን ወደፊት ሊኖራት ይገባል። just opinion ነው አይደል? 19. he has secured his visa and everything necessary for his travel. ቪዛ እና ሌሎች ዶክሜንቶቹን ለጉዞ የሚያስፈልገው በሙሉ እጅ ውስጥ አስገብተዋል፣ ሴኪዩር አድርጓል። ዘይ ሴ ምን እያሉ ነው? ሂብላንክ ሙቭ ቱ ዩኤስኤ ሊሄድ ነው እያሉ ነው። ሶ ዝግጅቱን አይታችኋል አይደለ? ሰም ካይንድ ኦፍ ሬዲነስ። ሶ ኤቪደንስ አለ፣ ክሎ አለ እና ሃፕን ሱን ጎይንግ ቱ ሃፕን ሱን። እንዲህ አይነት ነገር ሲኖር ምን እንጠቀማለን? ጎይንግ ቱ ነው የምንጠቀመው። ዘይ ሴ ሂ ኢዝ ጎይንግ ቱ ሙቭ ቱ ዩኤስኤ። ሶ ሁሌ ፊውቸር አክሽኑ ሃፕን ሊያደርግ ከሆነ ኢሚዲየት ፊውቸር አክሽን ከሆነ ክሉነ ፍንጭ ካለ ሊደረግ የሚችል ዝግጅት ካለ እንዲህ አይነት ነገር ላይ ጎይንግ ቱ እንጠቀማለን ከዊል ይልቅ። በእርግጥ ቴንስ ትምህርታችን ላይ ሲምፕል ቴንሶች እና ኤክስፕሬሽን ዘ ፊውቸር የሚል ፓርት ላይ በደንብ አብራራላቸዋለሁ ኔክስት ቪዲዮ ላይ ማለት ነው። 20. I wonder if we blank still be friends in 20 years time. well ቅድም አሳይቻችኋለሁ። I wonder if የሚል ካለ ቀጥሎ ምን ይመጣል? could አይደለ? ምክንያቱም ይሄን እንደ ኤክስፕሬሽን ያዙት ብያችኋለሁ። I wonder if you could. can you? could you please? do you mind? would you mind? would you be so kind as to? እነዚህ ፖላይት ኤክስፕሬሽኖች ናቸው። እንዳለ እንድትሸመድዷቸው ሪኮሜንድ አደርጋለሁ። ካወቃችሁት አንድ ካያችሁት በኋላ የትኛው ኮሎኬት እንደሚያደርግ የትኛው ከየትኛው ጋር እንደሚመጣ አትረሱትም ማለት ነው። 21. I just heard on the radio that the company is selling goods at a big discount. አሁኑኑ ሰማሁ እኮ ካምፓኒው በቅናሽ እቃዎችን እየሸጠ ነው በቅናሽ። I plan go and check if there is anything I might need. መሄድ አለብኝ አሁኑን ሄጄ የሚያስፈልገኝ ነገር ካለ አያለው። ሬዲዮ ሰምተዋል እና ሊያደርገው ነው ሊሄድ ነው በዲስካውንት ሊገዛ ማለት ነው። ሀሳቡ እንደዛ ነው። so I will go ከሆነ እሄዳለሁ እቅድ ነው። I will go ገና ፈልጓል እሄዳለሁ ነው። I may go ልሄድ ይችላለሁ ነው። I would go ኮንዲሽናል ነው። ሊሄድም ላይሄድም ይችላል። I'm going to go ከሆነ ልሄድ ነው because ሰውየው እንደጓጓ ከሬዲዮ ሰምተዋል። so I must
go or I'm going to go and check if there is anything I might need. ድንገት የምፈልገው ነገር ካለ ሄጄ ማየት አለብኝ። So the best answer is D. Immediate future action ነው። He's going to do it. ሊያደርገው ነዋ። 22 ጆርጎ has a very old mom who can hardly do anything. ምንም ማድረግ የማትችል ደካማ እናት አለው ማ ጆርጎ። he will take care of her as he is her only son. ብቸኛው ልጇ ስለሆነ he may take care, he shall take care, he must, he ought to። ቅድም አይተናል። እናት መርዳት፣ መተባበር፣ መከባበር ሞራል ኦብሊጌሽን ሲሆን ought to እንመርጣለን ብለናል። በአጋጣሚ ምርጫው ስላለ the best answer is D. you ought to, he ought to ከተባለ ይጠበቅብሃል ሞራል ኦብሊጌሽን ነው ማለት ነው። ought to express moral obligation, so D is the best answer. the last one I'm not being superstitious. በእርግጥ እኔ አጉል እምነት አትበለውና ሱፐርስቲሽስ ማለት አጉል እምነት የሚያምን አላረ የተጨበጠ ነገር ያልሆነ ጥቁር ድመት አቋረጠኝ መልካም ዕድል አይሆንም እንዲህ አይነት ነገር ይሄ ሱፐርስቲሽን ይባላል። ነገር ግን I'm not being superstitious እኔ በእርግጥ እንደ አጉል እምነት አይደለም አታስበው። but you belong something earlier that brought you this bad luck. ይሄንን መጥፎ ዕድል ያመጣብህ ግን የሆነ ነገር አድርገሃል ነው። ኮንክሉድ እያደረገ ነው። ኮንክሉዥኑ ነው you that brought you this bad luck. ይሄንን መጥፎ ዕድል አምጥቶብሃል ብሏል። ኮንክሉዥን ነው። የሆነ ነገር አስበዋል። you must have done ከሆነ የሆነ ነገር አድርገሃል ነው። should have to do well ስትራክቸሩ መጠነኛ አጠራጣሪ ነው። ማድረግ አለብህ ነው እንደ ሐሳብ ግን you should have done ቢሆን አሪፍ ነው። ሀፍ ካለ might have been doing ምናልባት እያደረክ ነበር ነው። ይሄ ጥርጣሬ ነው። would have done ይሄ ኮንዲሽናል ታይፕ 3 ልታረግ ትችል ነበር ነው። ሶ ልንመርጥ የምንችለው ከኤ እና ከሲ ነው። ነገር ግን ኢትስ ካይንድ ኦፍ ኮንክሉዥን ዝም ብሎማ ባድ ላክ አይመጣብህም። የሆነ ነገርማ አድርገህ ነው። ሶ ኮንክሉድ እያደረገ ነው። ሶ ኢት ሹድ ቢ ኤ። the best answer is A. to draw conclusion based on past situations must have እና verb 3 ይጠቀማሉ። you must have been angry ያኔ when you talked to me on the phone እላለሁ። by the way dear students ሞዳል ቨርቦች ብዙ ልምምድ ይፈልጋሉ። ከነዚህም የተጠረ ጥያቄ ሊመጣ ይችላል። ግን እስካሁን ከድሮ የ10ኛ ክፍልና አሁን ደግሞ የ12ኛ ክፍል ኢንትራንስ ኤግዛም ፈተናዎች ላይ መራርጬ ያቀረብኩላችሁ ሞዳል ቨርብ ትምህርት ይህንን ይመስል ነበር። እርግጠኛ ነኝ ይህን ቪዲዮ ደጋግማችሁ በማየት የሞዳል ቨርብ ትምህርት ችግሮቻችሁን ትቀርፋላችሁ ብዬ አስባለሁ። Thanks for watching the video and goodbye until we meet again with another video which probably covers the tenses. Goodbye.